ሰላም ጤና ይስጥልኝ። ታማኝ መረጃ ምንጮ ከሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ኦሉሴጉን ኦባሳንጆ ወደ መቀሌ ያደረጉትን የሰላም መልእክተኝነትና የዓለም አቀፉ ማህበረሰብ ድጋፍ በቀዳሚነት የምናየው ይሆናል። የቀድሞ ፕሬዝዳንት ኦባሳንጆ ወደ መቀሌ ያደረጉት ጉብኝት የሚያበረታታ ነው ሲሉ የአሜሪካ ኤምባሲ አስታወቁም። በደቡብ ሱዳን ጆንግሌ ግዛት የተፈጸመ ጥቃት የኢትዮጵያ ሰላም አስከባሪዎች መገደላቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥቃቱን የጦር ወንጀል ሊባል የሚችል ሲሉ በጽኑ ኮነኑ። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹን ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። የአፍሪካ ህብረት ከፍተኛ ተወካይና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በአሜሪካ በአፍሪካ ህብረትና በአውሮፓ ህብረት በሚደገፍ የሰላም ጥረት ወደ መቀሌ በመጓዝ ከዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተው ተመልሰዋል። የዚህን ጉዞ ዋና ዓላማ በህወሀትና በፌዴራል መንግስቱ መካከል ዳግም ያገረሸው የፖለቲካው ጥረት ወደ ከፋ ግጭት እንዳያመራ ለማሸማገል መሆኑን ታውቋል። ጥረቱ በፌዴራል መንግስት እውቅና እየተከናወነ ሲሆን አሜሪካና ሌሎች ዓለም አቀፍ ተቋማትም ሂደቱ ሙሉ በሙሉ እንደሚደግፉት የአሜሪካ ኤምባሲ አስታውቋል። በኦባሳንጆ በኩል ለህወሀት የቀረቡት የፌዴራል መንግስት 3 ቅድመ ሁኔታዎች በቁም እስር ላይ ናቸው የተባሉት የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ ወደ ስልጣናቸው እንዲመለሱ መጠየቁ፣ ህወሀት ከፋኖ ከኤርትራ መንግስትና ከሌሎች ተቃዋሚ ኃይሎች ጋር የተመሰረተውንና የብልጽግና መንግስት ከስልጣን ለማስወገድ ያለመውን ጽምዶ የተሰኘ ህብረት እንዲያቋረጥ መጠየቁም፣ የፕሪቶሪያ ስምምነት በማክበር ታጣቂዎችን በዲዲአር መርሃ ግብር መሰረት ሙሉ በሙሉ ትጥቅ እንዲፈታ የሚሉ ናቸው። በሌላ በኩል ህወሀት በበኩል ያወጣውን ቅድመ ሁኔታ ይፋ አድርጓል። እነዚህም መካከል የወልቃይትና የራያ አካባቢዎች ወደ ትግራይ ክልል እንዲመለሱ፣ የፌዴራል መንግስቱ ወታደራዊ እንቅስቃሴው እንዲያቆምና በክልሉ ላይ የተጣለው የኢኮኖሚ ማዕቀብ እንዲነሳ የሚሉት ይገኙበታል። ሁለቱም ወገኖች ያቀረቧቸው አቋሞች በስምምነት አፈጻጸም ላይ ክፍተት መኖሩን የሚያሳዩ ሲሆን ውጥረቱን በዲፕሎማሲ መንገድ ለመፍታት የዓለም አቀፉ ማህበረሰብ ጥረት ቀጥሏል። ኦባሳንጆ ከፌዴራል መንግስት ተወያይቶ በ2 ሳምንት ውስጥ ወደ መቀለ እንደሚመለሱ ማሳወቃቸው ተረጋግጧል። የቀድሞ ፕሬዝዳንት ኦባሳንጆ ወደ መቀሌ ያደረጉት ጉብኝት የሚበረታታ ነው ሲሉ የአሜሪካ ኤምባሲ አስታወቁም። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀሌ ያደረጉት ጉብኝት የሚያበረታታ መሆኑን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና ለአፍሪካ ህብረት የአሜሪካ ልዑክ ቻርጅ ጄኒፈር ተርፓርስ በጋራ ባወጡት መግለጫ አስታወቁም። ዲፕሎማቶቹ የቀድሞ ፕሬዝዳንት የተጣለባቸውን የአፍሪካ ህብረት ኃላፊነት በመወጣት ረገድ የሚጫወቱት ሚና ወሳኝ መሆኑን ገልጿል። እንደ አውሮፓውያን አቆጣጠር ነሐሴ 25 ቀን 2026 የወጣው መግለጫ እንደሚያመለክተው በሰሜን ኢትዮጵያ በህዝቡ ዘንድ በድጋሚ ሊቀሰቀስ ይችላል የሚል ስጋት ጋር ተያይዞ ውጥረት ባለበት ወቅት የሰላም ጥረት አዎንታዊ ነው። የተባበሩት መንግስታት ድርጅት የነዋሪዎቹ አስተባባሪ ኡዙኒያ ኦጄሎ ከተናገሩት በመጥቀስ ሁሉም አካል በድርቅ የተጎዱ ማህበረሰቦችን በመደገፍ ላይ ትኩረት ማድረግ በሚገባበት በዚህ ወቅት እነዚህ ያለው ስጋት መኖሩን አሳሳቢ መሆኑን ተጠቅሷል። ተጨማሪም ተፈናቃዮች በደህንነትና በክብር ወደ መደበኛ ህይወታቸው እንዲመለሱ ማድረግ የሁሉም ነዋሪዎች ዋነኛ ዓላማ ሊሆን እንደሚገባና ይህም በውይይትና በመግባባት እንደሚሳካ አስምረውበታል። የአሜሪካ ዲፕሎማቶች በመጨረሻም ለኢትዮጵያ ህዝብ የወደፊት እጣ ፈንታ ወሳኝ በሆነው በዚህ ጉዳይ ላይ የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ ጋር በቅርበት ለመስራት በጉጉት እንደሚጠብቁ አረጋግጠዋል። ህወሀት ከፋኖ ቡድን ጋር አብሮ ለመስራት የኤርትራ መንግስት ሽምግልና ጠይቀዋል የሚለውን ክስ ውድቅ አደረገም። የህወሀት ምክትል ሊቀመንበር አቶ አማኑኤል አሰፋ ባስተላለፉት መልእክት ህወሀት በኤርትራ መንግስት በኩልም ሆነ በሌላ መንገድ ለማንም ኃይል የላከው ምልጃ ወይም የገባው ቃል የለም ሲሉ ገልጿል። አቶ አማኑኤል ይህንን ያሉት አቶ አንዳርጋቸው ጽጌ በቅርቡ በሰጡት ቃለ መጠይቅ ህወሀት ለፋኖ አማላጅ ልኳል፣ የትግራይ ሉዓላዊ ግዛቶችን እንደማይጠይቅም ለኤርትራ መንግስት ቃል ገብተዋል በማለት የተናገሩት በማስተባበል ነው። አቶ አማኑኤል የትግራይ ብሔራዊ ጥቅም ለድርድርና ለፖለቲካ መሳሪያነት የሚቀርብ አለመሆኑን በመግለጽ የተሰመረውን የኃይል ህብረት ጽምዶ በጋራ ህልውናና የተመሰረተ እንጂ በምልጃ የተካሄደ አለመሆኑን አብራርተዋል። አቶ አማኑኤል የአንዳርጋቸው ጽጌ የበግ ለምድ በሚል ርዕስ በማህበራዊ ሚዲያ ባሰፈሩት ጽሁፍ አንዳርጋቸው ጽጌ ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የተፈጸመው ጄኖሳይድ ሳይበቃው አሁንም ከብልጽግና ጋር የተጣላ በማስመሰል ህወሀት ለፋኖ አማላጅ እንደላከና የትግራይ ሉዓላዊ ግዛቶች እንደማይጠይቅ ለኤርትራ መንግስት ቃል ገብቷል ብሎ ሲቀጥፍ እየሰማነው ነው በማለትም ገልጿል።
ገልጿል። ሰሞኑ ብልጽግና ገንዘብ መድቦ ለህዝባዊ ኃይሎች የፈጠረውን ትብብር ለማፍረስ ደላሎችን እየቀጠረ ነው። ይህንም ተግባርም የዛው ሴራ ውጤት ነው ያሉት አቶ አማኑኤል ትብብሩ የህልውና አደጋ የተጋረጠባቸው ኃይሎች በጋራ የሚታገሉበት አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባበትና የሚማልድበት ጉዳይ አይደለም ሲል አብራርቷል። ሁላችንም በትግሉ ውስጥ ያለነው ኃይሎች የሚያገናኘን ዋነኛውን ጉዳይ በብልጽግና ጆኖሳይዳዊ ስርዓት ምክንያት አደጋ ላይ የወደቀው የህዝቦቻችን የጋራ ህልውና ነው ብለዋል። በትግራይ ውስጥ ምንም ኃይል ቢሆንም የትግራይን ሉዓላዊነት ለገበያና ለምልጃ የማቅረብ ስልጣንና ኃላፊነት የለውም። ህወሓትም የህልውና ትግል የሚያካሂዱ ህዝባዊ ኃይሎችን በግልጽነት ላይ የተመሰረተ የጋራ ትብብር ያደርጋል እንጂ ለገጸ በረከት የሚያቀርበው ነገር የለም በማለት አቶ አንዳርጋቸው ጽጌ ያስተላልፉትን መልእክት ተቃውመዋል። በደቡብ ሱዳን ጆንግሌ ግዛት የተፈጸመው ጥቃት የኢትዮጵያን ሰላም አስከባሪዎች መገደላቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥቃቱን የጦር ወንጀል ሊባል የሚችል ሲሉ በጽኑ ኮነኑ። በደቡብ ሱዳን ጆንግሌ ግዛት ነሐሴ 18 ቀን 2018 ዓ.ም የታጠቁ ኃይሎች በተባበሩት መንግስታት ድርጅት የተሽከርካሪዎች ላይ በሰነዘሩት ጥቃት በተልዕኮው ስር ሲያገለግሉ የነበሩት 2 ኢትዮጵያን ሰላም አስከባሪዎች መገደላቸውንና ሌሎች 5 ሰላም አስከባሪዎች ሰራተኞች መቁሰላቸውን የደቡብ ሱዳን ባለስልጣናትና የተባበሩት መንግስታት ድርጅት ታውቋል። ጥቃቱ የተፈጸመው 38 ሰዎችን የያዙ 8 የተባበሩት መንግስታት ድርጅት ተሽከርካሪዎች ከቦሮ ወደ ፓጁት በሚጓዙበት ወቅት ከጃሌ 10 ኪሎ ሜትር ርቀት ላይ ነው። የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ነሐሴ 19 ቀን 2018 ዓ.ም ባወጣው መግለጫ ጥቃቱን አጥብቆ የኮነነ ሲሆን ከዩኤንሚስና ከሚመለከታቸው አካላት ጋር በመቀዳጀት የጋራ ምርመራ በማካሄድ ወንጀለኞችን በሕግ ፊት እንደሚያቀርብ አረጋግጧል። በጥቃቱ ህይወታቸውን ላጡ ኢትዮጵያን ሰላም አስከባሪዎች አክብሮቱን የገለጸው በጁባ የሚገኘው የኢትዮጵያ ኤምባሲ አጥፊዎችን በፍጥነት ለፍትህ እንዲቀርቡ ጠይቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በበኩላቸው ለጥቃቱ የተሰማቸውን ጥልቅ ሐዘን ገልጸው በሰላም አስከባሪዎች ላይ የሚፈጸሙ ጥቃቶች የጦር ወንጀል ሊባሉ የሚችሉ መሆናቸው አስቸኳይ ምርመራ ተደርጎ ተጠያቂነት እንዲረጋገጥ ጥሪ አቅርቧል። ግብጽም በበኩሏ የተባበሩት መንግስታት ድርጅት ሰላም አስከባሪዎችና ሰራተኞችን ደህንነት ሊጠበቅ እንደሚገባ አጽንኦት ሰጥታ ጥቃቱን ኮንናለች። የጆንግሌ ግዛት በደቡብ ሱዳን ውስጥ ባልተቋረጠ የጸጥታ ችግር ከተጎዱ አካባቢዎች አንዱ እንደመሆኑ መጠን ዩኤንሚስ ከአየርና ከምድር አፋጣኝ ደራሽ ኃይል በማሰማራት የቆሰሉትን ወደ ሕክምና ማዕከል አጓጉዞ ክትትል እያደረገላቸው ይገኛል። ካናዳ ባለፈው ሳምንት መጨረሻ ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በካናዳ ምርቶች ላይ ከጣሉት ከፍተኛ ታሪፍ ጋር በተያያዘ በተለያዩ የአሜሪካ ምርቶች ላይ እስከ 50 በመቶ የሚደርስ የአጸፋ ታሪፍ መጣሏን ይፋ አድርጋለች። የአገሪቱ ባለስልጣናት እንደገለጹት አዲሱ የአጸፋ ታሪፍ ወደ 28 ቢሊዮን ዶላር የሚገመት ዋጋ ባላቸውና ከአሜሪካ በሚገቡት ብረት፣ የቤት እቃዎች፣ ቱናና ከጥጥ የሚመረቱ ቲሸርቶች ላይ ተፈጻሚ የሚሆን ሲሆን ከጳጉሜ 3 ቀን 2018 ዓ.ም ጀምሮ በይፋ ተግባራዊ ይደረጋል ተብሏል። የሁለቱም ሀገራት የንግድ ድርድር ሳይሳካ ከቀረ በኋላ ሁለቱም ወገኖች እርስ በርስ በመካሰስ ወደ ታሪፍ መጣል ተሸጋግረዋል። የካናዳ ፋይናንስ ሚኒስቴር ፍራንሷ ፊሊፕ ሻምፓይን እርምጃው ተመጣጣኝና ስትራቴጂካዊ ምላሽ መሆኑን ገልጸው ታሪፉ በካናዳ ሰራተኞችና ንግዶች ላይ የሚያስከትለው ጉዳት ለመቀነስ መንግስታቸው ተጨማሪ 7.5 ቢሊዮን የካናዳ ዶላር የድጋፍ ፓኬጅ ማዘጋጀቱን አስታውቋል። በሌላ በኩል የካናዳ ጠቅላይ ሚኒስቴር ማርክ ካርኒ የአሜሪካን እርምጃ ካናዳን ለመጉዳትና ለመከፋፈል የተነደፈ የተሳሳተ ስሌት ሲሉ የወቀሱ ሲሆን ሁለቱም ሀገራት አሁን ላይ በንግድ ጦርነት ውስጥ መሆናቸው ተናግረዋል። ለቀረበው የአጸፋ ታሪፍ ምላሽ የሰጠው ዋይት ሀውስ አሜሪካ በንግድ ውይይቶች ወቅት ከማንኛውም ሀገር የተሻለ የገበያ መዳረሻ ለማቅረብ ዝግጁ ነበረች ሲል ገልጾ ካናዳ ከአጋርነት ይልቅ ምክንያታዊ ያልሆኑ ጥያቄዎችንና ውድቅ ማድረግን መርጣለች ሲል ወንጅሏል። ይህም በዓለም ላይ በጣም ቅርብ በሆኑት ሁለት የንግድ አጋሮች መካከል የካረረው የንግድ ውዝግብ በአቅርቦት ሰንሰለቱ ላይ ከፍተኛ የዋጋ ጭማሪና መስተጓጎል በመፍጠር የሁለቱንም ሀገራት ንግዶችና ሸማቾች በከፍተኛ ሁኔታ ይጎዳል የሚል ስጋት ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ድረገጻቸው ባስተላለፉት መልእክት የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎች ማስወገዱም ወይም እንዲፈነዱ ማድረጉን አስታውቋል። ፕሬዝዳንቱ አክለውም ኢራን አዲስ ፈንጂዎችን የሚያስቀምጥ ማንኛውም መርከብ ወይም ጀልባ ካሰማራች ወዲያውኑንና በስልት እንደሚወድም መናገራቸው ገልጿል። እስካሁን ከኢራን በኩል የተሰጠ ይፋው ምላሽም የለም። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም በጋራ የጀመሩት ወታደራዊ እርምጃ ተከትሎ ቀደም ሲል 20 በመቶ የሚሆኑ የዓለም
ወይም ነዳጅ ዘይትና የተፈጥሮ ጋዝ ያልፍበት የነበረውን የሆርሙዝ ወሽመጥ ለባህር እንቅስቃሴ ዝግ ሆኖ ቆይቷል። ይህም በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲወዛወዝ ምክንያት ሆኗል። ኢራን በወሽመጡ አቅራቢያ የሚንቀሳቀሱ መርከቦች ላይ ተኩስ ከመክፈቷን በላይ በእስራኤልና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ የበቀል እርምጃዎችን ስትወስድ ቆይታለች። በሁለቱም ሀገራት መካከል ሰኔ ወር ላይ የተፈጸመው ባለ 14 ነጥብ መግባቢያ ስምምነት በ60 ቀናት ውስጥ በሆርሙዝ ወሽመጥ ላይ መግባባት ላይ ለመድረስ የጊዜ ገደብ አስቀምጦ የነበረ ሲሆን የጊዜ ገደቡ በመጠናቀቁና ውይይቱ በማፍረሳቸው ዋሽንግተን በቴህራን ላይ አዳዲስ የኢኮኖሚ ማዕቀቦችን ጥላለች። የአሜሪካ የገንዘብ ሚኒስቴር ስኮት ቤንሴት ከኢራን ጋር የገንዘብና የንግድ ልውውጥ የሚያደርጉ አካላት ከዶላር ግብይት ውጭ በመሆን ምጣኔ ሀብታዊ መነጠል እንደሚገጥማቸው አስጠንቅቋል። ለቀረበው ማዕቀብ ምላሽ የሰጡት የኢራን ኢኮኖሚ ሚኒስቴር አሊ ማዲኒ ዛዴ በሀገራቸው ሰፋፊ ማዕቀቦች ለመቀበል ሙሉ በሙሉ ዝግጁ መሆኗንና ይህንንም ለአሜሪካ ሌላ ሽንፈት እንደሚያስከትል ተናግረዋል። ሌላ በኩል የአሜሪካ ትልቋ የነዳጅ ገዢ የሆነችውን ቻይና የአሜሪካን የአንድ ወገን ማዕቀብ በጥብቅ እንደምትቃወምና ብሔራዊ ጥቅሟን ለማስጠበቅ አስፈላጊውን እርምጃ ሁሉ እንደምትወስድም ገልጻለች። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አቤት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱም። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ሁንላችሁ።